ፊት ለፊት ላይ ያዘው። ግባበት ዝጋበት ዳን ዝጋበት ኤፍሬም ነው የያዘው። ጭራሽ ይዘውት እንጂ የት ነው የምትሄዱት? ና ውረድ አንተ ና ውረድ ኤፍሬም ና ሲጀመር ና አገባም ስማኝ አብራም ና ውረድ አንዴ ዞር በይ አንዴ ምንድን ነው እናንተም ዞር በይ ምንድን ነው ያዙትና በቃ እንዲሽ እንዲረጋጋ እኮ ነው። እስኪ ከለቀቀው ሩታ ከለቀቀው ብዬ ነው ትንሽ ንፋስ ነው ብዬ ነው። አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ እንሂድ፣ ሐኪም ቤት ነው እንሂድ። አብርሽ ምን ይጉድ ወዴትም ብቻ አግባብተን ዘበጣሽ እና ተረጋግተን ለማውራት ነው። አብርሽ እንዴት ነህ? ደህና ነህ ወንድሜ? እንዴት ነህ? እንዴት ነህ አብርሽ? ምን ነው ብቻ አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስል እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሁን ለኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆን ከዛ ምርጫ ለራስህ ነው ወንድሜ። ይሄ ነገር በለን አብራ አሁን የሆነ መጣውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው። ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላችሁ። ሲመጡ 12 ሰዓት እኔና ቡዜ መተን አንስተን ወደምንወስድ ቦታ እንወስዳለን። ሰላም ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል ማለት ነው። እንዴት ናችሁ? በያላችሁበት ቦታ የእግዚአብሔር ሰላምታ ብዝት ይበልላችሁ። አለን እያልኩ ዛሬ አዲስ ቪዲዮ ተለቋል እና አብርሽ ማለት ነው። ዛሬ ብቻ አይደለም፣ እኔ በዚህ ሰሞን አልመጣሁም ነበር፣ አልተመቸኝም ነበር። ይቅርታ አርጉልኝ እያልኳችሁ ቪዲዮ አለቀኩትም። ላይቭም አልመጣሁም ማለት ነው። ምክንያቱም ላይቭ ስትሪያም ያርድ ቅጣት ሰጥቶኝ ነበረ። ያ ቅጣት ቀኑ አላለቀም። ቪዲዮ ደግሞ ለመልቀቅ እንትን ይዞብኝ ነበረ። ኢንተርኔት ብዙ የለም ነበረ፣ አፕሎድ ማድረግ አይችልም። ለዚህ ነው የጠፋሁት። ይቅር በሉኝ እያልኳችሁ ውዶቼ። እንዴት ናችሁ እናንተ? ሰላም ናችሁ? ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ እላችኋለሁ። እናንተ ምንድናችሁ? ለኔ ጉልበቴ ናችሁ፣ በርታቴ ናችሁ። እውነቴን ነው የምላችሁ። ከእናንተ ውጭ ማን አለኝ? እና ሰብስክራይብ ያረጋችሁ እንድታበረታቱኝ እፈልጋለሁ ማለት ነው። የኔ ውዶች ዛሬም አዲስ ቪዲዮ ተለቋል ማለት ነው። እና አብርሽ ቤት አብርሽ ሩታና ኤፍሬም አብርሽን ይዞ ከሀገር ሊጠፉ ሲል ተይዟል ማለት ነው። ሲያዙ ደግሞ መግባ ቪዲዮ ላይ እንዳያችሁት ነው ሁሉም ነገር እየተፈጠረው። ምንም ከእናንተ የተደበቀ ነገር የለም። ሁሉም ነገር አይታችኋል ብዬ አስባለሁ። ያላያችሁ ደግሞ ካላችሁ እኔ ቪዲዮ ትንሽ መግባ ላይ አስቀምጬዋለሁ ማለት ነው።
እሱን አይታችሁ መግባት ትችላላችሁ ማለት ነው የኔ ውዶች። ከዛ የተረፈ ደግሞ ቤቱን ሰብስክራይብ አርጉ፣ ቪዲዮውን ደግሞ ላይክ አርጉላችኋለሁ። እንደዚህ እያለን እስቲ ያለውን ቪዲዮ ደግሞ አስተያየት እና መልካም ምንድነው የሚባለው ሀሳባችን እንሰጠዋለን ማለት ነው። እና የኔ ውዶች አብርሽ በጣም አዛዝኖኛል ዛሬ። በጣም 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 በዛሬ ዕለት የተለቀቀው ቪዲዮ እውነት በጣም ያዛዝናል። ልጁ ይጮውበታል እዛች ጋር ልጁ ምንም ነገር መቋቋም አቃተውና የራሱን ሳተ በመጨረሻ ማለት ነው። እና ልጁ ደህና አይደለም ሲጀመርም ታሟልና እነሱ ሲጫጫሁ ደግሞ ልጁ እንጃ በቃ የሆነ ብዥ አለበት ይመስለኛል እና ወደቀ እና ወደ ሐኪም ቤት ወስዷል። እዛች ጋር ቪዲዮም እዛ ጋር ነው ያለቀው። ወደ መኪና ሲያስገቡ ይመስለኛል ቪዲዮአቸውም ወደ መኪና እሱን ሲያስገቡት መኪና ሲያስነሱት ነው እንትን ብሎ ማለት ነው። ግን ኤፍሬም እና ሩታ ለምንድን ነው እንደዛ የሚሆኑት እንዴ? የሌባ አይነ ደረቅ ሆኑብን እንዴ! በጣም እኮ ነው የሚያስታውቅባቸው። በጣም ያስታውቅባቸዋል። ለምን ብትሉኝ አንድ ሰው ካላጠፋ ጥፋት ከሌለ የሆነ መጥፎ ነገር ካልሰራ ለምን እንደዛ ይሆናልሽ? እናንተ ምን ትላላችሁ? ይሄን ለእናንተ ትቻለው ሀሳቡን ማለት ነው። ኮሜንት ስጡበት። እሷ የሆነ ንጹህ ከሆነች እሱም ንጹህ ከሆነ ለምንድን ነው ታዲያ እንደዛ መሆን ያስፈለገው? በጣም አያስጠላ። እውነት በጣም ነው የሚያስጠላ እንጂ እንደዚህ እኮ አይደረግም። ወንድሙ አይደል እንደ እሱ ወንድሙ አይደል? ታላቅ ወንድሙ አይደል እሱ? ለምንድን ነው ግን በዚህ ልክ ክፋቱን ለሱ ክፋት ያሰበው ኤፍሬም? በዚህ ልክ የሆነ በቀል ይኖርበታል። እውነት የሆነ በቀል አለው ብዬ ነው የሚያስቡ። በውስጡ የሆነ በቀል ይዟል። ሩታም ከሆነ ደግሞ ባሏ ልታረገው አይደለም። አሁንም ቢሆን ሌላም ከቤተሰቦቿ ራሱ እየተናገሩ ነው። ከቤተሰቦቿ እየተናገሩ ነው። ሩታ አብርሽን አትፈልግም፣ በቀል ልትበቀለው ነው፣ በቀለዋ ልትወጣበት ነው እያሉ ይናገራሉ። ከቤተሰቦቿ ማለት ነው። ይሄ እሷ የተናገረችው ነገር ሊሆን ይችላል። ቤተሰቦቿ ከየት ሰምቶ ነው ታዲያ እንደዛ የሚሉት? ኤፍሬምም ደግሞ የሆነ በቀል አለበት መሰለኝ። ሰው ምንም ነገር ሳይኖር እንደዚህ በወንድሙ ይጨክናል እንዴ? ታማሚ ወንድሙን ይዞ ከአገር ወጥቶ ለመዝናናት አሞታል እኮ ኦልሬዲ። በቆመበት እኮ ተኝቷል አብርሽ፣ በቆመበት እንደዚህ ተኝቷል። እስቲ ልብ ብላችሁ ብቻ እዩት ፊቱን ምን እንደሚመስል። የሆነ አብርሽ እንደ በፊቱ ደርባባ የሆነ ወንድ አይደለም። እውነት በጣም ነው የሚያዛዝነው። በጣም ያዛዝናል። ውድ ተመልካቾቼ ቪዲዮውን አላረዝምም። ለምን ብትሉኝ ኢንተርኔቱ አፕሎድ ማድረግ ስለማይችል አጭር ልስራው ብዬ ነው። አጭር ቪዲዮ ከ5 እስከ 6 ማለት ነው። እና ውድ ተመልካቾቼ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ እላችኋለሁ። ላይክ፣ ሰብስክራይብ፣ ሀሳባችሁን ደግሞ ኮሜንት ማስቀመጥ እንዳትረሱ፣ በፍጹም እንዳትረሱ እና ዱአ አርጉልኝ፣ ጸሎትም አርጉልኝ፣ አበረታቱኝ እላችኋለሁ። ስደተኛ ነኝ እንደናንተ ብዙ ነገር አለ እና እስቲ በጸሎታችሁ አግዙ እላችኋለሁ። ባይ ባይ።